ቶኬ ግን መፍትሄ ፈልጉ እናንተ። በዚህ አይነት በቃ ምንም በጣም አስጠሊ ነው ያደረጉብን። እንደኔ ተሰቃያለሁ አይመስለኝም። በዚህ በቲክቶክ እንትን ላይ እንደኔ ተሰቃያለሁ አይመስለኝም። ተጫወቱብኝ። አንድ ቀን ገባለሁ በማግስቱ ይዘጉብኛል። አንድ ቀን ገባለሁ በማግስቱ ይዘጉብኛል። 3 አካውንት ባይሆን አሁን አስቡት፣ አንድ አካውንት ብቻ ቢሆን ኖሮ እኮ የለውም ነበረ፣ መስራት አልችልም ነበር። አንዱ ሲዘጋ ወደ አንዱ እየመጣው፣ አንዱ ሲዘጋ ወደ አንዱ እየመጣው፣ ያኛው ሲከፈት ወደዛ ስመለስ፣ ያኛው ሲዘጋ እንትን እያልኩ በጣም አንደኛ ኦዲየንስ እንደልብ እንዳይማር አደረገ። አሁን ዛሬ 4000 ምናምን ደርሶ ነበር። አክቹአሊ ትልቁ ላይ ቢሆን ኦልሞስት 10000 9000 ሰው ይማር ነበር። ይሄ ግን ዝገት እንግዲህ አሁን የመጀመሪያ ቀናችን ነው። ይሄንኛው ደግሞ ሰዎች እንዳይማሩ እንቅፋትም ሆነብን ማለት ነው። አስቸጋሪ ሆነብን እና መፍትሄ የምታውቁ ካላችሁ ጠቁሙ። አይ ቲንክ በገንዘብ ሪፖርት ሲደረግ ነው ምናምን አሉን። በገንዘብ ከፍለው ምናምን ሪፖርት ካደረጉት እንደዚህ ይሆናል አሉን። እንደዛ ነው መረጃ ያለኝ እና ምንም ማድረግ አንችልም። መፍትሄ የምታውቁ በቦቱ ነገር ሲሆን አይመለ እንትን አይባልም እና ሌላ ቦታም ብገባ ይዘሃል ድምጽህ ላይ እና ፊትህ ላይ ነው እንደሚደረገው ምናምን ነገር አሉ። አይደለም መፍትሄ የምታውቁ የተሻለ አይቲ ላይ እንትን እንደዚህ አይነት ሁኔታ ላይ የምታውቁ ካላችሁ ጠቁሙ። መፍትሄ የምታውቁ ካላችሁ ማለት በጣም ነው የሚያስጠላው። አለሙዳችሁን በጣም ይጨርበዋል። አሁን እንግዲህ አስቡ፣ ትልቁ እንትን ብሏል፣ ትንሹ ሁለተኛው እንትን ተብሏል፣ ይሄኛውም እንደዚህ እንትን እያደረገ ነው። እንትን ይላል፣ ያስጠላል፣ ይሰለቻል። በየጊዜው አካውንት እየከፈትክ እዛም ሄዶ ያስጠላል። እና ደህና ደሩ በቃ።